ሲዳማ ክልል የተለያዩ ህብረተሰብ ክፍሎች የተወጣጡ ለፌደራል ስነ ምግባርና ጸረ ሙስና ኮሚሽን አዲስ አበባ የላኩ ደብዳቤ እንደሚከተለው ይቀርባል። ለፌደራል ስነ ምግባርና ጸረ ሙስና ኮሚሽን አዲስ አበባ ጉዳዩ ጥቆማ ስለመስጠት ይሆናል። ከላይ በርዕሱ እንደተጠቀሰው እኛ አመልካቾች በሲዳማ ክልል ከተለያዩ የህብረተሰብ ክፍሎች የተወጣጣን ግለሰቦች ስንሆን በሲዳማ ክልል የሚፈጸመው ሙስናና ብልሹ አሰራር ማጋለጥ ሲሆን እንደሚታወቀው የሲዳማ ክልል ከተመሰረተ 5ኛ ዓመት ላይ የሚገኝ ቢሆንም በህዝቡ ትግልና በለውጡ መንግስት ይሁንታ በህገ መንግስቱ መሰረት የተመሰረተ ክልል እስከ ዛሬ ለህዝቡ አንዳች ጠብ የሚል ስራ እንዳልተሰራ አደባባይ ምስጢር ነው። በምትኩም በክልሉ መንግስታዊ ሌብነትና ዘረፋ ተንሰራፍቶ ዜጎች ደግሞ ለስራ አጥነትና ለተለያዩ ማህበራዊ ቀውሶች ተዳርጓል። በእኛ እምነት ለዚህ ሁሉ ችግር መንስኤ የእያንዳንዱ አመራር የአመለካከት ችግር እንደተጠበቀ ሆኖ ብቁና የተማረ ሰው በቦታው የሚመጥን ሰው ካለመመደብ የመነጨ ይመስለናል። ክልሉ እንደተመሰረተ በየቦታው የታጩ አመራሮች ስራና ህዝብን ባማከለ መልኩ ሳይሆን ጥቅምና ዘረፋን ማዕከል ተደርጎ በመሆኑ እነሆ ክልሉ ወደ ቁልቁል እየተምዘገዘገ ይገኛል። የክልሉ ችግር መጠነ ሰፊ በመሆኑ እያንዳንዱን የክልሉን ችግር ለሚመለከተው ክፍልም ህዝቡ ሲያሳውቅ ቆይቷል። በመሆኑም ከክልላችን ችግሮች አንዱና ዋነኛ ሐሰተኛ የትምህርት ማስረጃ ነው ብለን እናምናለን። በዚህ ሐሰተኛ ትምህርት ማስረጃ ያልደረሱበትን የትምህርት ደረጃ ሐሰተኛ የምስክር ወረቀት ከተለያዩ የግል ኮሌጆች በመግዛት በማይመጥናቸው ቦታ ተሹመው ወይም ተመድበው ህዝባችንን እየበደሉ የሚገኙ በርካቶች ሲሆኑ ከነዚህ መካከል የጥቂቶች መረጃ በእጃችን በገባው መሰረት ስማቸው ከዚህ በታች ከነመስሪያ ቤታቸው ያቀረበን በመሆኑ አስፈላጊው የማጣራት ስራ ተሰርቶ ህጋዊ እርምጃ እንዲወሰድ እየጠየቀን ይህ ጥቆማ መቅረብ የነበረበት ለክልሉ ስነ ምግባርና ጸረ ሙስና ተቋም ቢሆንም የተቋሙ ኮሚሽነር እና የክልሉ የፍትህ ቢሮ ምክትል ኃላፊ በዚህ ተግባር የሚጠረጠሩ ከመሆኑም በላይ ጥቆማ የቀረበባቸው ከፍተኛ መንግስት ኃላፊዎች በመሆናቸው እውነታው እንዳይወጣ ያዳፍናሉ የሚል ስጋት ያለን በመሆኑ ተገቢው በእናንተ በኩል እንዲፈጸም ለማሳሰብ መሆኑን ለመግለጽ እንወዳለን። በክልሉ በሐሰተኛ የትምህርት ማስረጃ ተሹሞ የሚገኙ 1 አቶ መንገሻ ፊታሞ የደቡባዊ ሲዳማ ዞን አስተዳደር፣ 2 ወይዘሮ ዘላለም ለማ የክልሉ ስነ ምግባርና ጸረ ሙስና ኮሚሽነር፣ 3 አቶ መብራቴ መስፍን የክልሉ ፍትህ ቢሮ ኃላፊ፣ 4 አቶ ደምሴ ሳቶ የክልሉ ገቢዎች ቢሮ ኃላፊ፣ 5 አቶ ኃይሌ አንካርሳ የክልሉ ፋይናንስ ቢሮ ኃላፊ፣ 6 አቶ ዮሴፍ ሐማሮ የክልሉ ኮንስትራክሽንና ከተማ ልማት ቢሮ ኃላፊ፣ 7 አቶ ዳንኤል ደንጊሶ ሰሜናዊ ሲዳማ ዞን አመራር፣ 8 አቶ ደረሰ አለሙ የማዕከላዊ ሲዳማ ዞን ብልጽግና ጽሕፈት ቤት ኃላፊ፣ 9 ወይዘሮ ነጻነት ሾንኮራ የለኩ ከተማ ከንቲባ፣ 10 አቶ ዮሴፍ ዮሳ የክልል ምክር ቤት የፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ፣ 11 ወይዘሮ ፋንታ የከበደ የክልሉ ምክር ቤት ዋና አፈ ጉባኤ፣ 12 አቶ ግዛቸው ኖኦራ የምስራቃዊ ሲዳማ ዞን ዋና አስተዳደር፣ 13 አቶ ካሳ አሩሳ የርዕሰ መስተዳድሩ ጽሕፈት ቤት ኃላፊ፣ 14 አቶ አሻግሬ ጀንበሬ የክልሉ ኮንስትራክሽንና ከተማ ልማት ቢሮ ኃላፊ፣ 15 አቶ ብሩክ ሰለሞን ሰሜናዊ ሲዳማ ዞን አስተዳደር፣ 16 አቶ በፍቃዱ ታፈሰ አሁን በስልጣን ላይ የሌለና በሐሰተኛ የትምህርት ማስረጃ ተሾሞ የነበረ አሁንም በዛው ትምህርት ማስረጃ እየተገለገለ ያሉ በአጠቃላይ ከዚህ በላይ ስማቸው የተዘረዘሩ ግለሰቦች በሐሰተኛ የትምህርት ማስረጃ እያጭበረበሩ በቦታው ተቀምጠው በመሆኑ ተገቢውን የማጣራት ስራ እንዲሰራ እንጠይቃለን። ማሳሰቢያ፣ ሐሰተኛ የትምህርት ማስረጃ ሁለተኛ ዲግሪ በመሆኑ የማጣራት ሂደቱ በሁሉም ደረጃዎች ቢሆን እውነታው ፍንቱ ብሎ እንደሚወጣ አንጠራጠርም። ከሰላምታ ጋር የሲዳማ ክልል ነዋሪዎች ግልባጭ ለጠቅላይ ሚኒስትር ጽሕፈት ቤት አዲስ አበባ
ለሲዳማ ክልል ፕሬዝዳንት ጽሕፈት ቤት ሐዋሳ